የዝነኛ ስፖርተኞችን ገንዘብ ስላጭበረበረችዋ ሴት ነው ዛሬ የምነግራችሁ። ይህ ታሪክ የሚጀምረው በ1990ዎቹ ሲሆን ይቺ ሴት ፔሪ ትባላለች። ፔሪ በማንኛውም ሁኔታና አጋጣሚ ሀብታም መሆን ትፈልጋለች። ሀብታም ለመሆን የማትፈነቅለው ድንጋይም አልነበረም። ታዲያ ሀብታም የምትሆንበት አንድ አጋጣሚ ታገኛለች። የአጋጣሚ ምን ይመስላችኋል? አንድ የምታውቀው ሰው የኤንቢኤ ተጫዋች ይሆናል። ስሙም ትራቨስ ይባላል። ትራቨስ የኤንቢኤ ተጫዋች መሆኑን ስትሰማ የእሱን ገንዘብ ለማጭበርበር ታስባለች። እናም ቀድማ አንድ እቅድ ታወጣለች። ለሁሉም ሰው ከሃርቫርድ የህግ ምሩቅ መሆኗን ታስወራ ጀመረ። እናም ዋል ስትሪት እንደምትሰራ ቀጥላ ወደ ትራቨስ ትሄድና ታናግረዋለች። ገቢ ወጪውን እንድትቆጣጠርለት እሱም በቀላሉ ይስማማና ፋይናንስ ማናጀሩ ትሆናለች። የእሱን ገንዘብ መቆጣጠር ስትጀምር በድብቅ ለራሷ የባንክ አካውንት ትከፍትና ከሱ መስረቅ ትጀምራለች። በመጨረሻ ከ5 ዓመታት በኋላ ትራቨስ $2 ሚሊዮን እንደሰረቀችው ይደርስበታል። እናም ያባርራታል። ክስም ሆነ ምንም ነገር ስላላደረገ ፔሪ ከዚህ ችግር ውስጥ በቀላሉ ትወጣለች። በ2021 ዓ.ም አንድ ኢንቴሪየር ዲዛይነር ጓደኛዋ የኤንኤልኤፍ ተጫዋች ጋር ስራ እየሰራች እንደሆነች ታውቃለች። እናም ወደዛ ተጫዋች ቤት ትሄድና በቀላሉ ትግባባዋለች። ያ ተጫዋች ስሙ ሪኪ ይባላል። ሪኪን በቀላሉ ቀርባ ታናግረዋለች። የሃርቫርድ ምሩቅ እንደሆነችና ዎል ስትሪት እንደምትሰራ ትነግረዋለች። ጥሩ ጓደኛ ይሆናሉ። ከቆይታም በኋላ ለምን ፋይናንስ ማናጀር አልሆንም ብላ ታናግረዋለች። እሱም ጓደኛው ስለሆነች እሺ ይላታል። ለሪኪ የባንክ አካውንት ትከፍታለች። ገቢ ወጪውን ትቆጣጠር ትጀምራለች። አንዳንድ የመንግስት ታክስና የመብራትና የተለያዩ ወጪዎችንም ጭምር ትከፍልለን ነበር። በዚህ መሀል ለራሷም የድብቅ የባንክ አካውንት ከፍታ ወደ ራሷ ትሰርቅ ነበር። ታዲያ ከሪኪ ጋር ቀረቤታቸው ከጓደኝነት አልፎ እንደ ቤተሰብ ይሆናል። የሪኪን ሰርግ ፕላን እስከማድረግ፣ ባለቤቱ ስትወልድ ከሆስፒታል ወደ ቤት ይዛ እስከ መምጣት፣ ሪኪ የሚጫወትበትን ክለብ ቀይሮ ወደ ሌላ ከተማ ሲሄድ እሷም አብራው ተከትላ እስከመሄድ ድረስ ለሱ ቅርብ የሆነች ሰው ትሆናለች። ሪኪ በፔሪ እየተሰረቀ እንደሆነ ግን የሚያውቀው አንዳችም ነገር አልነበረም። እንዲሁም በጣም ምርጥ ስራ እየሰራችለት እንዳለ ነበር የሚያስበው። ስለዛ ለሚያውቃቸው ለሌሎች ስፖርተኞች የማኔጅመንት ችሎቷ ከፍተኛ መሆኑንና ጥሩ ሰራተኛ እንደሆነች ይመሰክርላታል። እናም ተፈላጊነቷ በጣም እየጨመረ ብዙ አትሌቶችን በእሷ ካምፓኒ ስር መያዝ ትጀምራለች። እናም በዚህ ወቅት ነበር ታዋቂ የባስኬትቦል ተጫዋች የሆነውን ዴንስን ሮድማንን የተዋወቀችው። ታዲያ እሱ ስትተዋወቀው ጡረታ በሚወጣበት ወቅት ቢሆንም ማኔጅ የሚደረጉ በጣም ብዙ ንብረት ነበረው። ታዲያ ይሄ ሰው ያለበት ሁኔታ ደስታ ያጣ፣ ተዘበራረቀ፣ ጥልቅ የሆነ የአልኮል ሱስ ውስጥ ነበር። እንኳን ገንዘቡን ራሱን እንኳን መቆጣጠር የማይችልበት ሁኔታ ውስጥ ነበር። ፔሪ ገንዘብ መቆጣጠር ስትጀምር ልክ እንደ ሪኪ ለሮድማንም የቅርብ ጓደኛው ትሆናለች። ከነበረበት የተዘበራረቀ ህይወት ቀስ በቀስ እየረዳችው ታወጣዋለች። ፔሪንም ባገኘው አጋጣሚና በየአደባባዩ ያመሰግናል ነበር። በዚህ ሁኔታ ውስጥ እሷ ግን ከሮድማን $1 ሚሊዮን የሚሆን ሰርቀው ነበር። በሰረቀችው ገንዘብ ለራሷ በጣም ቅንጡ ቤት ገዝታለች። ውድ መኪና፣ ልብሶች፣ ብቻ ፔሪ ማኔጅ ከምታረጋቸው ሰዎች በላይ የእሷ ስኬት በጣም ከፍተኛ ደረጃ ነበር። ነገር ግን እንዴት ብሎ ማንም ጥያቄ ያቀረበ አልነበረም። ፔሪ ጥሩ የሆነ ከሰዎች ጋር ተግባቦት ስለነበረ የራሷ ሪያሊቲ ሾው በቢቲ ላይ ለማቅረብ ተስማምታ ቀረጻ ጀመረ ነበር። ፔሪ ሾው የሚል እንዴት የአትሌቶችን ገንዘብ ፋይናንስ እንደምታደርግ እንደምትቆጣጠር የሚያሳይ ነበር። ነገር ግን ሳይተላለፍ ይቀራል። አንድ ቀን ሮድማን እቤት ውስጥ ሆኖ እየተዝናና የቤቱ መብራት ይቆረጣል። ለአሲስታንሱ ወይም ለረዳቱ ደውሎ ለምን መብራቱ እንደተቆረጠ ሲጠይቃት አሁን ያለበት ቤት መብራት ለወራቶች እንዳልተከፈለ ትነግረዋለች። እሱ ብቻ ሳይሆን በጣም ብዙ ክፍያዎች እንዳልተከፈሉ ትነግረዋለች። እነዚህን ክፍያዎች ደግሞ መክፈልና መፈጸም የነበረባት ፔሪ ናት። በዛኛው ጎን ደግሞ ሪኪ $450,000 ያልተከፈለ ግብር እንዳለበት መንግስት ያሳውቀዋል። መኪናውንም ይወስዱበታል። ሪኪ በጣም ይናደዳል። ምክንያቱም እነዚህን ክፍያዎች መፈጸም የነበረባት ፔሪ ነበረች። በሌላኛው ጎን ደግሞ ሌላኛው የስፖርተኛ ሚስት
መኪናዋን ይወስዱባታል፣ የባንክ ካርዶቿን በሙሉ ያግዱባታል። እና በዚህ ሁኔታ ውስጥ ሁሉም ለፔሪ መደወል ይጀምራሉ። እናም እሷ ግን ትዘጋቸዋለች። በዚህ ሰዓት የሪኪ ባለቤት ስለ ፔሪ ማጣራት ስትጀምር ከሃርቫርድ ዩኒቨርሲቲ እንዳልተመረቀች፣ ዎል ስትሪትም እንደማትሰራ ትደርስበታለች። ሪኪና ባለቤቱ ይከሷታል። የዚህ ክስ ጉዳይ በሚዲያዎች መነጋገሪያ ርዕስ ይሆናል። አንድ የኤፍቢአይ ኤጀንት በምሳ እረፍቱ ስለ ስፖርት የሚያወራ ጋዜጣ ያነሳና ማንበብ ይጀምራል። የሪኪና የፔሪን የክሱ ጉዳይ በሚያነብበት ሰዓት ላይ ይሄ ጉዳይ ወንጀል ይመስላል ብሎ በጥልቀት ለማጣራት ይወስናል። በሚመረምርበትም ሰዓት በፔሪ ስም የተከፈቱ 85 ድብቅ የባንክ አካውንቶችን ያገኛል። ታዲያ እነዚህ አካውንቶችን ለማግኘት በጣም ከባድና ውስብስብ ነበረ፣ ምክንያቱም በጥንቃቄ የተከፈቱ ስለነበረ። በጉዳዩ ላይ ኤፍቢአይ እጁን ያስገባና የምርመራ ፋይል ይከፍታል። ፔሪም ያሏትን ደንበኞች በዚህ የማጭበርበር ወንጀል ውስጥ እያጣቻቸው ትሄዳለች። ኤፍቢአይ ፔሪን ያናግራታል። እሷም ሁሉንም ነገር ትክዳለች፣ ንጹህ መሆኗንም ትናገራለች። ኤፍቢአይ ግን በቂ መረጃ ሰብስቦ ስለነበረ ያስራታል። ፍርድ ቤትም ሲያቀርባት ፍርድ ቤቱ 10 ዓመት የእስር ጊዜና የሰረቀችውን 5.7 ሚሊዮን የአሜሪካን ዶላር ለሁሉም ለእያንዳንዳቸው እንድትከፍል ይፈርድባታል። የዛሬው ታሪክ ይህን ይመስላል። ባባይ